ፊት በጣም ራሳቸውን ሲበዛ ጠይቁ። ከዛ ደግሞ ምናልባት እንዲያን ነገር ከተፈጠረ ደግሞ ቶሎ ወደ ሽማግሌ ከዛ ወደ ገብ ምክንያቱም ህይወት አጭር ነው። ረጅም እድሜ እኖራለሁ እንዳትል ትላንትና ሳናቀው 20 ዓመት ነበር፣ ሳናቀው 30 ገባን፣ ሳናቀው 40 ገባን፣ ሳናቀው 50 እድሜያችን በጣም እየሮጠ ነው። ስለዚህ በተቻላችሁ መጠን ወደ ሆነ ነገር መጠጋት ከፈለጋችሁ ከሆነ ነገር መራቅ፣ ለመባረክ ቅን መሆን፣ ልብን ንጹህ ማድረግ፣ እግዚአብሔርን በዛ ንጹህ ልብ ደግሞ መውደድ፣ እግዚአብሔርን ፈቃድ መጠየቅ። ይሄንን ከዚህ በፊት አውርተንበታል። የማንን ፈቃድ መጠየቅ? እንደው እንዳገባ ራሱ አንተ ፈቃደኛ ነው ወይ? ጌታ ሆይ ፈቃድክ ነው ወይ? የእውነት ግድ የላችሁም። በቀን አንድ ጊዜ እቺን ጸሎት ጸልዩ። ጌታ ሆይ ሚስት ፈልጋለሁ፣ ባል ፈልጋለሁ፣ ያንተ ፈቃድ ነው ወይ? ግድ የላችሁም ጠይቁ። መጽሐፍ ቅዱስ አትለምኑም እና አትቀበሉም ይላል። እንኳን ይሄን ቀርቶ ጥበበኛ ሰው፣ አስተዋይ ሰው፣ በጣም ስማርት ሰው መሆን ከፈልግ ግድ የለህም ጠይቀው። በነገራችን ላይ የዓለማዊ መጽሐፍ ነው እንጂ ሪኮመንድ ማድረጋችሁ መጽሐፍቶች ነበሩ። እነ ዘ ፓወር ኦፍ ናው ዴል ካርኔጌ ምናልባት የነሱ መጽሐፍ ለንግግር ክህሎት ብቻ ነው። እሱ መጽሐፍ እንድታነቡ ፈልገው። መንፈሳዊ አይደሉም፣ ዓለማዊያን ናቸው። ለእናንተ አይቆመው፣ ግን ሳይንሳዊ ነገር ስላላቸው ይጠቅማቸዋል። የምትናገረው ነገር በደንብ ከተዋሃደ ፓወር አለው። ምን አለው? እወድሻለሁ ስትላት እወድሻለሁ ቃልህን ከስሜት ጋር አዋህደ ስትናገራት ያ ቃል ፓወር አለው። እወዳለሁ የእውነት በጣም ክብር ያለክ ሰው ነህ ስትይው ያስታውቃል። የውሸት ቴክስት ሲገባ እውነት ያላንተ መኖር አልችልም ስትይው በፈነክታት ይላል አይልም ብለህ ታውቃለህ አታውቅም? ውስጥ የሌለውን የውሸት ሜሴጅ ልከህ ታውቃለህ አታውቅም? ሜሴጁ ራሱ እንዴት ተልፈስፍሶ እንደገባ ምክንያቱም ያስታውቅብሃል። እኔ አንዳንድ ባልና ሚስቶች አንድ ቤት ውስጥ ማር ምናምን ይባባሉ። አባ ሲጀመር አባ ሞሎክሴ ነው። እንዴት ነው እንደዚህ ብላችሁ ሰው እንዳጠሩ ካልጠፋ ስም አባ ምናምን እማ ምናምን ነገር እማ ችግር የለውም፣ ግን በፍቅር መጠራራት ችግር አለው ማለት አይደለም። ገና ቃሉ ስታወጣው አንድ የኔ ቤተሰብ ሚስት አለችና ተው አትተናነቅ ግዴ ተው ትለዋለች። ማር ይላል እንደምን ሲናገር ራሱ ያስታውቅበታል ከልቡ እንዳልሆነ እንደምንም። እሱ የፈራው ምንድነው? እቺን ቃል ባልናገር እኔ ጥዝጠዘው ካልተመቸቶ መስከረም ማለት ዝም ብለን በፍቅር ካልሆነ ያስታውቃል። አያስታውቅም? ከልብ ተዋህዶ የኔ እናት ስትላት ያስታውቃል። አያስታውቅም? ባለቤተ ሰላም ከሆነ ሰላምዬ ስትላት ከልብ ያስታውቃል። አያስታውቅም? በነገራችን ላይ በጣም ጥናቶች አሉ። ይሄ ሰውን አቆላምጠ ሚስትህን መጥራት ፍቅር ውስጧ ይረጫል። አቆላምጠ መጥራት ብቻ አይደለም፣ እሷን ወድሻለሁ ከምትላት ለእሷ ጓደኛ የሆነ ቀን አግኝተሃት የእውነቴን ነው የምነግርሽ አልዋሸውሽም፣ በጣም እወዳታለሁ፣ በጣም ስነ ስርዓት አለ ብለህ ነገር ድንገት አንድ ቀን አግኝታ ይሄን ከነገረች ስትመጣ በቃ ሚስት በፍቅር ነዳ ነው የምታገኛት። ምክንያቱም በሶስተኛ ወገን ስንሰማው ደስ ይላል አይልም? ስለሱ የሆነች ሴት መታ የእውነት በጣም ነው የሚወድሽና ገርሞኛል፣ በጣም ስነ ስርዓት ደግሞ አለው ብትባይ ውስጥ አዲስ የሚንቀለቀል የሚነድሳት ይነዳል አይነድም? ይሄው ይሰማሻል አይሰማም? ቀጥታ ከሰው ከመናገርና ከመሰካሪዎች ከመስማት የትኛው ስሜት አለ? ከመስካሪዎች። እናትሽ እኔ ይመስለኛል ከአንቺ ጓደኞች ትንሽ የተረጋጋው እሱ ነው ብትልሽ የሆነ ውስጥሽ ክፍት ይላል አይልም? አዎ። ስለዚህ እናቷ ጋር ሄደ ማዘር እንዴት ነው ምናምን ብለህ ጋቢ ገዝተህ እውነት እወዳታለሁ በጣም በስነ ስርዓት አሳድገዋል ጨዋ ልጅ ናት ብለህ ተናገር። አንድ እኔ ከስተመር ምን አለ እንደው ከዛ በፊት በመጣልኩ ለእናትየው ሄዶ ስነ ስርዓት የሌላት ምኗም የማያምር ብሎ ለእናትየው ነግሮ አንቺ ይሄ እንደነዝ ነው ባልገሽ ነው እንዴት የፈለገ ብትደፍር እንዴት ለእናቷ አስቸጋሪ ስነ ስርዓት የሌላት ምኗም የማያምር ሙያ የሌላት እንዴት ለእናቷ ይሄን ታወራለህ? ይወራል እንዴ? እንዴት ለእናቱ ወይ ለአባቱ ሄደሽ በጣም አስቸጋሪ ነው፣ ይጠጣል፣ ሰካራም ነው፣ እንትን እያለው ነው የሚያድረው፣ እንዴት እንደዛ ይባላል? እናት ነች አይደለችም? አዎ። ቢቻል እውነት በጣም ወደዋለሁ፣ በጣም ስነ ስርዓት አለው፣ ጎበዝ ነው፣ ግን ትንሽ አንዳንድ ነገሮች አሉ ብታግዢኝ እናቴ እና እዚህ ላይ ብታግዢኝ ደስ ይላል። ቀጥታ ሄደ ለገዛ እናቷ እውነቴን ነው ልፈታት ነው፣ ስነ ስርዓት የላትም፣ በቃ የራስዎት ጉዳይ፣ እርሶም ምንም ያገዙኝ አይደለም እሷንም ያገባ እስከሚመስል ማለት ነው። እና ምን አገባኝ ብትል ምን ትላለህ? አዎ ከተጋባችሁ እናንተ ናችሁ። ምን አገባት እናትየው ሄደ በነፃ የምታቆስለው አማካሪ አይደለች። አዎ። ስለዚህ አንተ ራስህ ወንድነትህን እስከሚፈታተን ድረስ ትዕግስት አድርግና ሚስት ከቤት እንደወጣች አንተ ራስህ ወደ ቤት መልሳት። ይቅርታ መጠየቅ ካለብህ በራስህ መንገድ ተንተባትበህም ተናግረህም ተቆጥተህም ሚስትን ወደ ራስህ መልስ። ስለ ሚስት ችግር ግን ለእናት ያወራህ ቀን ጓደኛ ጋር ሄደ ስለ ሚስት ችግር ያወራ ቀን ያ ኔጌቲቭ ነገር ሚስት ትሰማለች። ለአንተ ያላት ስሜት እየሞተ
ስለዚህ ስለ ባሎቻችሁ ኔጌቲቭ ነገር ከቻላችሁ ፖዚቲቭ ነገር ከዛ ሰው የሰማች ቀን ላንተ ያለው ፍቅር ላንቺ ያለው ፍቅር እያደገ ይላል። ስለዚህ በተቻላችሁ መጠን ይሄን ማድረግ ከዛ በኋላ ደግሞ እኔ እቺን ነገር በደንብ አብዟት ግድ የለም። ጸሎት በጣም ኢነርጂ ይጠይቃል። 12 ሰዓት መስራት በጣም ቀላል ነው። 12 ደቂቃ መጸለይ ግን ከባድ። ስለዚህ የጸሎትን ኃይል በዓለም ነው የምነግራችሁ። ሰው ልጅ በጣም በአይን የማይታዩ በጣም ከባድ የሆኑ ለአይን መጽሐፍ ቅዱስ በልብ ሳትጠራጠር በታመን እንደዛ እንዳመንኩ ምን ይላል ይሆንልሃል። በእምነት ተራራ መንቀጥ ትችላለህ። ስለዚህ ማመን ነገሮች እስኪ ይሄን አድርጉ። 3 ቀን ሱባኤ ያዝና ያስቀየምካትን ልጅ ከዛ ቴክስት አድርገህ ከዛ መልሱን ታይዋል። የእውነት ከባሎቻቸው ጋር እንደዚህ የሚታረቁ ሴቶች አሉ። ጌታ ሆይ እባክህን ሚስት ስጠኝ ብለው በጸለዩበት ማግስት ከሆነ ሰው ጋር ትሆንም አትሆንም ማውራት ይጀምራል። ስልክ መቀበል ይጀምራል። መስጠት ይጀምራል። አይምሯ ክፍት መሆን ይጀምራል። በጸለየችበት ማግስት ካልጸለያችሁ ደግሞ መጽሐፍ ቅዱስ አትለምኑምና አትጸልዩምና አትቀበሉም ይላል። ስለዚህ ይሄ ድርጅታችሁ ሲበላሽ፣ ኑሮ ሲበላሽ፣ ስራ ሲበላሽ፣ ጤና ሲበላሽ ይሄ መጸለይን ተለማመዱ። በቃ ያንን ነገር ጌታ ሆይ ባርከኝ። እኔ ምን ለምነን ነው እኮ አልጠየቅነውም እኮ እግዚአብሔር ነው። ስለ ሰላም፣ ስለ ጥበብ፣ ስለ ማስተዋል፣ ስለ ጤና፣ ስለ ልጅ፣ ስለ ሚስት፣ ስለ ሰላም፣ ስለ ደስታ፣ ስለ ረፍት፣ ስለ መረጋጋት ብዙ የምትለምነው ነገር አለ። እግዚአብሔር ቢሰጥ የእውነት ጸጋውን እንዲያበዛልህ ብዙ የምትጠይቀው ነገር አለ። ስለዚህ በየቀኑ መለመን መጽሐፍ ቅዱስ ደግሞ ለምኑ ፈልጉ ይሰጣችኋል። በር ላይ ቁሙ አይደለም የተባለው፣ መዝጊያው ምቱ። ያንን መዝጊያ ከመታ አንኳኳ ይከፈትልሃል። በር ላይ የህልምን አንድ ቀን ጸልያለህ። ከዛ በኋላ ነው በየቀኑ መምታት። ከዚህ በፊት ብያቸዋለሁ። እኔ 9 ዓመት እግዚአብሔርን የለመንኩት ያልሰጠኝ ነገር አለ። ስቲል 9 ዓመት ግን እንደ ትኩስ ጥያቄ ግን ስቲል ጠይቀዋል። ያለ መሰልቸት በደስታ ላው ምንም ይሄ መወላወል በሌለበት። ስለዚህ ይሄ ተስፋ ሳትቆርጥ በተደጋጋሚ መጸለይ ከዛን እግዚአብሔር ዳይሬክት መልሶ ሊሆን ይችላል፣ ኢንዳይሬክት መልሶ ሊሆን ይችላል፣ ባለመመለስም መልሶ ሊሆን ይችላል። ስለዚህ በተቻላችሁ መጠን መጸለይ። ከዛ በኋላ ምንድነው የሚለው ይሄ ምን ማለት እኔ ስለ ተረቱ በጣም ይቅርታ በኦሮምኛ እንደ ቅር እንዳይላችሁ ኦብሳን አነን ጎሮምሳ ዶጋ ይባላል። ይሄን ተረት የምታውቁ ካላችሁ በጣም ትዕግስተኛ ሰው ይሄ ትርጉሙን አላውቀውም። የቄብ ጊደር የምትባለች ከተሳሳትኩ ይቅርታ አርሙ። ትዕግስተኛ ሰው የጊደር ወተት ይጠጣል። የምን ወተት? በጣም የተወዳጅ ላም ወተት ይጠጣል። በጣም ትዕግስተኛ ሰው ይባላል። እና የምትታገስ ከሆነ እኔ በቢሮዬ በጣም ትዕግስተኛ ሰዎች በጣም ማቹርድ ያደረገ ስነ ስርዓት ያለው ወንድ ሲያገቡ አይቻልም። በጣም ትዕግስተኛ ወንድ በ40 ዓመቱ በጣም አስተዋይ ሴት ሲያገባኝ ያችን የሚፈልጋትን ሴት እንደ ትዕግስት ወደምትፈልጉት ነገር የሚያቀርባችሁ ነገር የለም። እኔ ገንዘብም ከሆነ ዛት ማች አትጨናነቅ። የምትፈልገው መኪና ትነዳለህ፣ ምንም ትልቅ ነገር አለ። የምትፈልገው ቤት ውስጥ ትኖራለህ፣ ምንም ጥያቄ አለ። የዛሬ 6 ዓመት አፓርትመንት ውስጥ መግባት ቁም ነገር የሚሆንባቸው ዛሬ ቦሌ ላይ በ160 ሺህ ብር አፓርትመንት ተከራይተው የሚኖሩ ወዳጆች አሉ። ትናንትና ግን ለነሱ ብርቅ ነው። ግራውንድ ፕላስተሪ ቤት መስራት ብርቅ የሚሆንባቸው የነበረ ግን ይሄው ከ5 ዓመት በኋላ ቤቱን ሰርተው ይገቡብ ግን ብርቅ አይደለም። ስለዚህ ይሄ ነገሮችን በትዕግስት ዛሬውኑ ካልሆነ ብለህ ስኳር ታማሚ እስክትሆን አጣሪ እስ ግን ተረጋግተህ ልክ ጥንቸል ዘላ ኤሊን አትቀድም ይባላል። ኤሊ ባለመታከት ባለመልከም ዝም ብላ ትሄዳለች፣ መድረስ ያለባት ቦታ ደርሳለች። ጥንቸል ደግሞ ዘላ የሆነ ቦታ ትቆማለች ይላል። ስለዚህ በተደጋጋሚ በማድረግ በመታገስ መድረስ የሚፈልገው ቦታ ትደርሳለህ። እና ማግባት የምትፈልጋትንም ሴት ታገባለህ፣ መኖር የምትፈልገውንም ህይወት ትኖራለህ። ግን ምን ይጠይቃል? ትዕግስት። ምን በቃ ተረጋጉ። ሰዎች እግዚአብሔርን ሊበልጡላቸው አይችሉም። ሰው ይቸኩላል። ዛሬ ብታገቢ ደስ ይላታል፣ ዛሬ ብትወልጂ ደስ ይላታል፣ ዛሬ ብታገባ ደስ ይላታል፣ አባት ደስ ይላል፣ እናት ደስ ይላል። እነሱን ማስደሰት አይደለም ነጥቡ፣ እነሱን ብቻ ማሰብ። ምክንያቱም እዚህ ምድር ላይ